ዳዊት ስትጸልዩ ከጠላት የሚዳንበት ግንብ ነው የዳዊት መዝሙር። ዳዊት በቃ እሱን እየደገመ ያልዳነው መከራ ምንድን ነው? አሁን እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ እያድኅነኪ አምላክኪ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች ሰውነቴን የሚያድንሽ የለም ፈጣሪሽ አያድንሽም ይሏታል። አንተስ እግዚኦ አምላኬ ክብሬ ወመልዕለ ርእስየ፣ አንተ ግን ፈጣሪ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ ይላል። የገዛ ልጁ መንግስቱን ቀምቶ አሰድዶት ከወንዝ ማዶ በዋሻውን ባሸዋ ላይ በተቃጠለ አሸዋ ላይ እየሄደ የጸለየው ጸሎት አቤቱ የሚያስጨንቁኝ ምንኛ በዙ ሲለው ሊገለው ያሳደደው የነበረው ልጁ በገዛ ሹርባው ከጫካ ተንጠልጥሎ ሞተ። እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ የአኪጦፌልን ምክር አፍርሰው ሲል በቤተ መንግሥት ዳዊት እንዲሞት ብሎ የመከረው ምክር ፈርሶ መካሪው ሂዶ ከአገሩ ገብቶ ታንቆ ሙቶ ዳዊት በዚህ ጸሎቱ የጠላቱ ምክር ፈርሶ ወደ መንግሥቱ ተመልሷል። ስለዚህ አንደኛ ከሚያሳድደው ጠላት ዳነ፣ ወደ ክብሩ ተመለሰ። ሁለተኛ ሳያየው ከተመከረበት ምክር ዳነ። አንድ እንደው ሰው ምን ብሎ ጸለየ ይባላል? ጌታ ሆይ ከጠላቶቼ እኔ እጠበቃለሁ፣ ከወዳጆቼ አንተ ጠብቀኝ አለ ይባላል። አስቸጋሪው የወዳጅ ጠላት ስለሆነ ማለት ጠላትን እገሌ በዚህ ያለ ይገለኛል ብሎ ወይ መንገድ ሰብረው ያመልጡታል። ወዳጅ ግን ወዴት ጥለውት ይሸሻሉ። የጭቃ እሾህ ሆኖ ጭቃ መስሎ ከውስጥ ግን እሾህ አለውና ይዋጋል። ስለዚህ ከወዳጅ ጠላት የጠበቀው ካልታየ ምክር ከምናየው ሩጠን ልናመልጥ እንችላለን። ከማናየው የሚጠብቀን ግን ጸሎታችን። ዳዊት የሚጸልይ ሰው እንደሱ ነው የሚያደርገው። ፊት ለፊቱ ጦር ተወርውሮበት አድነኒ እግዚኦም ብሲ እኩይ ሲል ጦሩ ከግድግዳ ላይ አርፎ እሱ ከመከራ ተሰውሮ ለይግብኡ ድኅሬሆሙ ጸላእቴ፣ ጠላቶቼ ወደ ኋላቸው ይመለሱ ሲል እስከ ተራራው ያባረረው የነበረው ሳኦል ዳዊት ጠፍቶት ወደ ኋላ እንዲመለስ አድርጎታል። አቤቱ እኔን ለመርዳት ፍጠን ሲል ይደርስለታል እግዚአብሔር። ዳዊት የሚጸልይ ሰው በጠላቶቹ እጅ ተላልፎ አይሰጥም። የዕለት ጉርሱን የዓመት ልብሱን አያጣም። ወዳጁ ቢከዳው የጠላቱ ልጅ ወዳጅ ሆነዋል። ሳኦል ቢከዳው የሳኦል ልጅ ወዳጁ ሆኖ ዳዊትን ከመከራ ከሞት አስመልጦታል። ስለዚህ ዳዊት መድገም ትልቅ ነገር ነው።